አንድ እህታችን ዛሬ አግኝቻት ጉባኤ ላይ ምን አለችኝ? ከኤችአይቪ ነው የተፈወሰችው። ግን በኤችአይቪ ተያዘ። ባሏ ምንም ኤችአይቪ የለበትም። አመጣብኝ የምትለው ባሏን ነው። የሚገርማችሁ በኤችአይቪውን አመጣብኝ የምትለው ባሏ ነው። ግን ሲመረመሩ ባሏ የለበትም። እሷና ሁለት ልጆቿ ኤችአይቪ ነበረባቸው። ግን እውነትም እንደተባለው እኔ አምጥቼው ከሆነ አንደኛ ኤችአይቪ መያዝ ነበረብኝ። ሁለተኛ ነገር ደግሞ ሲፈወሱ ኤችአይቪው ከጠፋ መንፈስ ነበር ማለት ነው። ኤችአይቪ ቫይረስ ሆኖ የታያት ታይቶ የነበረው ለማሽኑም ጭምር ማለት ነው። እና ምን ትላላችሁ ይሄ ነገር? እስቲ መምህር እባክህን ምንድን ነው ይሄ ነገር አለኝ። አይ በቃ በኤችአይቪ ቫይረስ ስም ውስጧ ለዶክተሮቹም ነግሮ ለውጤቱም ለሪዛልቱም ኤችአይቪ እንደሆነ ያሳወቀው መንፈስ ነበረ ማለት ነው እንጂ በእርግጥ አለ። እኔም ራሴ አንዳንዴ ስበሳጭባት ስናደድ ከቢስቴ ውጭ ሄጄ እመጣለሁ አለ። ግን በሽታውን ያመጣህብኝ አንተ ነህ ብላኝ እሺ ብዬ በጣም አንገቴን ደፍቼ ለአንድ ሳምንት መመርመር ከብዶኝ አለ። ልክ ስመረመር የለብኝም። ከ3 ወር በኋላ ተመርመራሉኝ። ከ3 ወር በኋላም ስመረመር የለብኝም አለ። እና በአይምሮዋ ሁልጊዜ ኤችአይቪ ያስያዘኝ ባሌ ነው ብላ አስባ እንድትተፋው አንቅራ እንድትተፋው እንድትተፋበት እንድትሰድበው በቃ እንዴት እንደምትረግመው በየደቂቃው በየሰዓቱ ብታዩ በጣም ነበር የምታዋርደው። በጎረቤቶቹ ፊት በዘመዶቹ ፊት ማለት ይሄ ልክስክስ እያለች ቆሻሻ እያለች ስትሰድበው ቆይታ ግን በጣም የሚገርም ነው። እግዚአብሔር ምልክት አሳየ። በእንቅልፏ ስትቃዥ ሰምቶ ስትባትት ሰምቶ መጠመቅ አለብሽ አላት። አንተ ነህ ደግሞ እኔንም ሃይማኖት የምታስተምረኝ አለችው። ቆይ አንድ ሰው ገብቷል፣ ይቅርታ። እሺ ግቢ። ኔትወርክ ሄሎ ሰላም፣ እንዴት ነህ መምህር? አይሰማም? ሄሎ መምህር፣ አይሰማም? በጣም ሶሪ፣ ይቅርታ። እሺ ሌላ ሰው እስቲ ልሞክር። ካልተሰማ ስልኩን ሪስታርት አድርገዋለሁ። ሄሎ ሰላም መምህር፣ እንደምን ነህ? ኧረ ወንዶች ሰላም ነው? ይሰማል? እግዚአብሔር ይመስገን። እንደት ነህ? ሰላም ነህ? አይ ከአንተ በፊት የነበረው ወንድ ነበረ፣ ስልኩ ተዘጋበትና አሁንም ደግሞ አንተ ገባህና ካሰን፣ ወንድ በወንድ ተካሰን ማለት ነው። ደስ ይላል በጣም። እሺ መስመር ላይ ቆየኝ አንዴ የጀመርኩትን ታሪክ ልጨርስ። እሺ። እና ቤተሰቦች በጣም የሚገርማችሁ ነገር ይሄ ልጅ ተዋረደ። በቃ በመላው ቤተሰቡ ተዋረደና በእንቅልፍ ልቧ ትቀባጠራለች። እና ጸበል መሄድ አለብን ስትለው ሲላት አንተ ነህ እኔ መንፈሳዊ ሕይወት የምታስተምረኝ አለችው። በፍጹም አንተ እኔ መንፈሳዊ ሕይወት አታስተምረኝም። ጭራሽ ደግሞ ጸበል ሊሄድ አራስ ተጠመቅ፣ እንዲያውም አንተን ይዤ እሄዳለሁ አለችው። እሺ አላት። አንገቱን አቀርቅሮለ ምን እንደሰማ ግን በደንብ አላጣራውም። ዛሬ እውነት ይሄን ይቅርታ አድርጉልኝ። ምንድነው በእንቅልፍ ያቀባጠረችው ብዬ አልጠየቅኩትም። የልብ ህዝብ በጣም ግርግር ስለነበረ በደንብ አላዳመጥኩትም። እና አንተን ነው እንዲያውም ወስጄ ማስጠምቅህ፣ እጅህን እግርህን በሰንሰለት አሳስሬ እንዳትወጣ ጸበል ቦታ ማስቀምጠህ አንተን ነው አለችው። እሺ ይኸው ግዢ ሰንሰለት አላት። ከዛ ቆይ አሁን እሄዳለሁ ብለህ ፈቃደኛ ስለሆንክ እንሄዳለን። እምቢ ብትለኝ ኖሮ ግን አንድ ቀን አቀጄልህ ነበር አለችው። ችግር የለውም ማለት ነው። አንተ ሁሉ ነገርህ ነው በሰንሰለት የሚታሰረው ብላ ሁሉ ቀልዳብኛለች አለ። ይገባቸዋል መቼም አይደል? እና ሁሉንም ምርኩዝህንም ከዘራህንም ሳይቀር ማለት ነው። እና በጣም ገርሞት እሺ ብሎ ሄደ። መምህር ግርማ ጋር ሲመጣ እሷ ጮኸች። ይኸው ዛሬ መንፈሱ ተያዘ፣ መንፈሱ ተሸኘ። ዛሬ ግን የተያዘው ደግሞ የዛሬ ስንት ጊዜ ነው አለ። ከአብይ ጾም ውስጥ አንድ ጉባኤ ነበራቸው መሰለኝ ጾም ውስጥ እና እዛን ጊዜ ነው የተያዘዋል። በጣም የሚገርም ነው። እና በጣም ብዙ ግርግር ስለነበረ አይናፋርም ስለሆኑ መቅረብ አልቻሉም ጉባኤ ላይ። ግን ለአባታችን ሊነግሩ ነበር ሊመሰክሩ ነበር የመጡት። ዛሬ የኤችአይቪ በሽታ ቫይረስ በውስጧ እንደነበረ አውቃለች። ያስያዘኝ እሱ ነው ትላለች። ከዛ ደግሞ መልሳ ደግሞ እንትን ትላለች። አሁን ብዙ ነገር ከታወቀ በኋላ ከ3 ወር በኋላ ነው ታስቡት እንግዲህ። አሁን ቫይረስ የለብሽም ተብላ ደግሞ እንደገና ተነገራት ይመስለኛል። በትክክል መንፈሱ ነው ቫይረስ የሆነው። ግን ባልየው ትሁት ባይሆን ኖሮ ይሄ ትዳር ይፈርስ ነበረ። በጣም ሳይው ትሁት ነው። ያው ትህትና ስላችሁ ባህሪውን ጸባዩን ነው እንጂ የምናገረው ያለሁት ሌላ ደባል ደግሞ ችግር ሊኖርበት ይችላል። ቅዱስ ነው እያልኩ አይደለም። ሚስቱንም ክፉ እያረኳት አይደለም። እሷ ላይ ያለው መንፈስ
ወንድ አይፈልግም አግብቻታለሁ ብሎ የሚያስብ ነው። ሚስቴ ናት እያለ ነው የሚጮኸው። በጣም የሚገርማችሁ ነው። ጾሙ ከመግባቱ በፊት ነው። ምክንያቱም የሌላ ሰው ታሪክ ነው። እንደዚህ ሁለት አያችሁ፣ የሰው ታሪክ ስሰማ ተምታቶብኝ ነው። ከጾሙ ከመግባቱ በፊት ነው ሁሉ የተፈጠረው። መንፈሱ ግን ዛሬ የተሸኘው ተስማምተው አብረው መስገድ አብረው መጸለይ ጀምረው የቤት ውስጥ በጣም በቃ ጥሩ የሆነ ህይወት ላይ ሆነው አቋማቸውን ሲያስተካክሉ ተያዘ። አይገርማችሁ? እና ዛሬ ተገላገሉ። ይገርማል በእውነት ቫይረስ መሆን የሚችል መንፈስ ቫይረስ መሆን የሚችል ኤችአይቪ ቫይረስ ፖዚቲቭ ደሟን ፖዚቲቭ እንዲሆን ማሽኑ ላይ የሚያጽፍ አስቡት። ስለዚህ በማይክሮስኮፕ ደሟ ሲታይ ወይም በቲዩብ ውስጥ ደሟ በቲዩብ ውስጥ እንዳለ ቫይረስ አድርጎ ማሳየት ይችላል ማለት ነው። ለዶክተሮቹ የተጭበረበረ ውጤት ሪዛልት ማሳየት ይችላል ማለት ነው። የዚህን ያክል ርቀት ይሄዳል መንፈስ። በጣም ይገርማል። አንዳንዴ ደግሞ ስትመረመሩ ምን ስትሉ ምንም ውጤት የለም፣ ግን የሚያሳየው የሰውነታችሁ ምልክት የሆነ በሽታ ስም ያለው ነው። ለምሳሌ ካንሰር አለብሽ ብለው ዶክተሮቹ ባይሏትም ግን የካንሰር ምልክት ይታይባታል። ካንሰር የሚያመጣው ይሄ ነገር ሲኖር ነው ይላሉ። ያ የካንሰር ምልክቶች ይታዩባታል። ስትመረመር ግን ካንሰር የለባትም። ልክ እንደዛ ማለት ነው። እና እኔ አሁን ለምሳሌ ነርቭ ተብዬ ነርቭ በሽታ የለብኝም። በጣም ብዙ ነገሮች ሞከሩ፣ ግን የለም። ግን ደግሞ የዛ አይነት ምልክት የሚያሳየው በሰውነቴ ዝሏል። በቃ የለም ዜሮ ገብቻለሁ፣ ግን ነርቭ አይደለም በሽታው። አይገርም? እንደዛ ማለት ነው። ወደዚህም ወደ እህታችን ስንመጣም ደግሞ ቫይረሱ መንፈሱ ከወጣ በኋላ በቃ መምህር አሁን የምታየው ፊቱ አለኝ ከዚህ በፊት ስለማታውቃት ነው እንጂ ዛሬ ነው ገርሞኛል አለ። ምን ሰው ጊዜ ይሁንች የምታስጠላ የምታስፈራ መስላል የምትታየኛል። አይ የእሷ ብቻ አይደለም ሄደው ያንተም ሄደው አላልኩት። እሱንም የምታስጠላ ሴት አድርጎ የሚስልበት ነገር ነበረ ማለት ነውና አሁን በጣም ነው የምታምረው። በቃ ፍክት ብላ እኮ ገርሞኛል ከርቀት ዝም ብዬ አያታለሁ አለ። ኢቭን መንፈሱ ተይዞላት ራሱ መሀል ላይ አስተናጋጆች ይዘው ሲጎትተው ሲያስገቧት ራሱ እያየኋት በቃ እንጃ ብቻ እግዚአብሔር በእውነት አንዳንድ ጊዜ ይጎብኘን ቤታችን ውስጥ ሁልጊዜም ይጎብኘን። ግን በጣም 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 ጸሎት ያስፈልገናል። ሰው መንፈስ ሲኖርበትና ሳይኖርበት በደንብ ፊቱ ላይ በደንብ ያስታውቃል። ይሄን አመንኩ አለ። በቃ እውነቱን ነው። እኔም ላይ እንደዛ ነበር የሚታየው እና እንዲህ አይነት ነገሮችን በጣም በጣም ገርሞኝ ነው እየሰማሁኝ የመጣሁት። እንኳንም ሄድኩኝ ብዬ ነው የመጣሁት እና ኤችአይቪ ቫይረስ ከሷም ከልጆቿም ላይ የጠፋው ባይዘዌ ዛሬ መንፈሱን ለመሸኘት መጡ አልኳችሁ እንጂ ተመርምረው እንደሌለባቸው ያወቁት ሲያዝ ነው። ዛሬ ተሸኝቷል። የታሰረ መንፈስ የተሸኘው ሲያዝ መንፈሱ መስገድ፣ መጸለይ፣ መቁረብ ሲጀምሩ ሲያዝ ውጤቱ ሪዛልቱ ተስተካከለ። ሳታስተካከል ውጤቱን አትሸኝም ተብሎ ማለት ነው። ልጆቹ ላይ የለ፣ እናትየዋ ላይ የለ። መድኃኒቱን አውጥተው ጣሉ። ተናደደ፣ አጓራ። የእናት ዛሬ ነው የሚለው ከእናት የመጣሁት ይላል። ቡና ቅም ነበር ይላል። የማያወራው ጉድ የለም። እና አፋ እንደዚህ አድርጎ እንደዚህ ጥር የሚያደርጋት ምንድነህ ምናምን ሲባል ጊዜ አስተናጋጆቹ ንገሩኝ ምንድን ነው የሚለው ቢለፈልፈ ስላቸው ጊዜ በደንብ አስተውለው በደንብ አልሰሙትም እና አልተረዳሁም። አላፋ እንደዚህ ብልቅጥ ነው የሚያደርገው እና እኔ እንዲህ ነኝ ይለኛል አለ። ምናልባት ምን ለማለት እንደፈለገ ባይገባንም በጣም ከባድ መንፈስ ነው። ከቤተሰብ ከእናት ከአባት የመጣ ዛር ልጆች ላይ ሲያርፍ ወይም ደግሞ ሴቶች ላይ ሲያርፍ በጣም ከባድ ነው የሚሆነው። ከባድ ከሚያደርገው ነገር ውስጥ ሁለቱ ትዳሯ ላይ ሆና ከእናቷ እንደመጣባት ባለማወቋ ባሏን ትጎዳለች፣ ልጆቿን ትጎዳለች። ትልቁ ሌላው ደግሞ ለወደፊቱ ምን ማድረግ እንዳለባት ስለማታውቅ መፍትሄ ብላ የምታስበው መፋታትን ነው። በቃ አሁን ውጤት ብላ የምታስበው ወይም ደግሞ የዚህ ነገር መፍትሄ ብላ የምታስበው መፋታትን ነው። በጣም ከባድ ነው።